ሰላም እንዴት ቆይታችኋል? ውድ የዚህ ፕሮግራም ተመልካቾቻችን፣ ይህ በደቡብ ኢትዮጵያ ማረሚያ ፖሊስ ኮሚሽን ተዘጋጅቶ የሚቀርብ ሳምንታዊ ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችን ማረሚያ ተቋሙ በህግ ከተሰጠው ማረም ማነጽ ስራ ጎን ለጎን በማህበራዊ በመሳተፍ የተሰሩ ስራዎችን አብረን የምናይ ነው የሚሆነው። ዛሬ እንግዲህ በጎፋ ዞን ሳውላ ከተማ በቁጸ ቀጠና ኮሚሽኑ ያስገነባውን የአንዲት እናት ቤትን ምርቃን በተመለከተ መረጃዎቹን ይዘንላችሁ መተናል። አብረን ተከታትለን እንመለስ። የትንሳኤ በዓል ምክንያት በማድረግ የደቡብ ኢትዮጵያ ክልል ማረሚያ ፖሊስ ኮሚሽን ያስገነባውን የአቅመ ደካማ ቤትን አስመርቆ አስረከበ። የትንሳኤ በዓል ምክንያት በማድረግ የደቡብ ኢትዮጵያ ማረሚያ ፖሊስ ኮሚሽን ከ184,000 ብር በላይ ወጪ በማድረግ በጎፋ ዞን ሳውላ ከተማ በቁጸ ቀጠና ያስገነባውን የአንዲት አቅመ ደካማ እናት ቤት ሙሉ እቃ በማሟላት አስመርቆ አስረከበ። ቀደም በክረምት በጎ ፍቃድ አገልግሎት ያስገነባውን ቤት ለአቅመ ደካማ እናት ያስረከበ ሲሆን በዛሬው ዕለት ደግሞ የትንሳኤ በዓል ምክንያት በማድረግ ሰርቶ ያስመረቀ መሆኑ ተመላክቷል። በርክብክብ ስነ ስርዓቱ ላይ የተገኙት የኮሚሽኑ ኮሚሽነር ብርቱካን መንግስቱ እንደገለጹት በተለያዩ ሁኔታዎች ሆነው መጠለያ እያስፈለጋቸው በአቅም ውስንነት ቤት መገንባት የማይችሉና በደሳሳ ጎጆ የሚኖሩ ጧሪ ደጋፊ የሌላቸው አቅመ ደካሞችን መርዳት ከልና እርካታም በተጨማሪ መንፈሳዊ ትርፍ መሆኑን ገልጿል። ስሜ ያው ብርቱካን መንግስቱ የደቡብ ኢትዮጵያ ማረሚያ ኮሚሽን ኮሚሽነር ነኝ። እንግዲህ ዛሬ በዚች እናት ቤት ልንገኝ የቻልነው ያው የዚችን እናት ቤት ያው ማህበረሰቡ ያውቃል ከዚህ በፊት የነበረችበትን ሁኔታና ብዙ ጊዜ ያው ከ2016 ይሄ ኮሚሽን ከመጣ ኋላ በብርድ ውስጥ በዝናብ ውስጥ እሷና ያው ከብቶች አላትና በጣም ለሚያይ ሰው በጣም የሚያስደነግጥ የሚያሳቅቅ እያለቀሰች የምትኖር ያው እኛንም መንግስት አካል ነው በማለት ሁሉ የሄደች እጇን የምትዘረጋ ሴት ነበረችና ይሄን ያየው ደግሞ የኮሚሽኑ ሰራተኛና የሲቪል ሰራተኛና የፖሊስ አባላት በራስ አቅም ለዚች እናት ቤት እንገነባለን በማለት ይሄን ቤት ገንዘብ ከራሱ በማዋጣት ከኪሱ በማዋጣት በጉልበት አቅም በሚችለው ሁሉ በመደጋገፍ ዛሬ በዚህ ደረጃ ይሄ ቤት እንዲሰራ በራሱ በኩል በጣም በብዙ ጥረት ጉልበታቸውን፣ ገንዘባቸውን፣ ጊዜያቸውን ሁሉ ሰውቶ የማረሚያ ኮሚሽን ሲቪል ሰራተኞችና የፖሊስ አባላት በጋራ በመተባበር መንግስት ባስቀመጠው መርሃ ግብር መሰረት መንግስት ብዙ ደሃ እናቶችን ያው ቤት እየገነባ ያለበት እኛም አንዱ ለመንግስት ተልእኮ ፈጻሚዎች አካል እስከሆነ ድረስ እቺ እናት እኛ ያየን አታለቅስም በማለት የኮሚሽኑ አባላት በጋራ በመሆን ይሄን ቤት በዚህ ልክ ሰርቶ ሊያስረክቡ ችለዋል ማለት ነው። ይሄ እንግዲህ ሁለተኛ ቤታችን ነው። እንደ ክረምት በጎ መርሃ ግብር የአንዲት እናት የሌላውን ቤት በገና አስረክበንላታል። ዛሬ ደግሞ በሚያዝያ ወይም በትንሳኤው በዓል ለዚች እናት ደግሞ ልናስረክብ ችለናል ማለት ነው። እንደ ኮሚሽናችን ሁለተኛ ቤት እያስረከብን ነው ያለነው ማለት ነው። ቤቱ እንግዲህ አንድ ሰው መኖር በሚችለው መሰረታዊ የሚባሉ ነገሮች መጠለያ እስከሆነ ድረስ ሰው ገብቶ አርፎ ከንፋስ ከዝናብ ከፀሐይ ራሱን መከለል በሚችል ልክ እንደማንኛውም እንደ አካባቢው ማህበረሰብ የተሻለ ኑሮ ደረጃ ላይ ያለ ሰው በሚኖርበት ልክ እንድትኖር በሚያስችል ቁሳቁስ አልጋ፣ ፍራሽ፣ ሌሎች የቤት መስሪያዎችን በማሟላት ለሷ ተገቢው የሚያስፈልጋት ሁሉ እንዲደረግ ተደርጓል ማለት ነው። እሺ በስተመጨረሻ ያው ለመላው የኢትዮጵያ ሕዝብ ለደቡብ ኢትዮጵያ ማረሚያ ኮሚሽን ለፖሊስ አባላት በሀገር መከላከያ እየተዋደቁ ያሉ ደማቸውን እየሰው በዚህ ሰዓት በበረሃ ያሉ በብዙ ችግር ውስጥ ያሉ ኢትዮጵያውያንን ሁሉ እንኳን አደረሳችሁ እላለሁ። ለሀገራችን ሰላምና ደህንነት እንዲሆንላት ኢትዮጵያ እግዚአብሔር እንዲጠብቃት እላለሁ። መልካም በዓል። የጎፋ ዞን ምክትል አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ምናሴ ኤልያስ በስፍራው ተገኝቶ ባስተላለፉት መልእክት ፓርቲያችን ብልጽግና በተግባር ሰው ተኮር ነው በማለት የሚገለጸው
ከብዙ ጥቂቱ እንደዚህ በጎ ተግባራትን በቀኝ እጅ በመያዝ እንደሚሰራ ማሳያ የሚሆን ስራ ነው የተሰራው ብለዋል። የደቡብ ኢትዮጵያ ማረሚያ ፖሊስ ኮሚሽን እንደ ማዕከል በእኛ ማዕከል ከመጣበት ሰፊ ማህበራዊ ጉዳዮች ላይ እንዲሁም ግለሰብ ተኮር የሆኑ ስራዎች ላይ በጣም በብዙ መንገድ የተጋገዝን ነው። ላለፉት ጊዜያት እንደዚሁ በክልላችን አቅመ ደካሞች ቤት ገንብተን ሌሎች ተግባራቶችን ስንሰራ በክረምቱ ወራት ትልቅ አቅም ያለ ስራዎችን እዚህ አካባቢ በመስራት ቤት በመገንባት እንደዚሁ የደከሙ ቤት የሌላቸው ሰዎችን ቤት በመስጠት ከኛ ጋር ትልቅ ስራዎችን ተሳትፎ ያደረገ ከዞናችን መንግስት ጎን በዚሁ በጎፋ ዞን ሳውላ ከተማ ቁጼ ቀበሌ ላይ አንድ ጊዜ ብቻ አይደለም ከዚህ በፊት አስመርቀው በገና ወይም የክርስቶስ ልደት መታሰቢያ ላይ ትልቅ ኩነት ፈጽመዋል። በጋራ አጨምረን ነበርን መተን ስራውን ስናጨምር በርግጥ በዛን ወቅት አሁን ተቋሙ እዚህ አካባቢ ከመኖሩም ጋር ተያይዞ የማህበረሰቡን ችግር ገባ ብሎ ከማየት ችግሮችን ፈትሾ በማየት ተጨማሪ ከእቅድ በላይ የሆኑ ስራዎችን መስራት ችሏል። አሁን የእናታችን ቤት በእለቱ ያን ቤት ስናስጀምር እዚሁ የአካባቢ ማህበረሰብ ሲያለቅስ ሲጠቆም ነበር። ማረሚያ ኮሚሽኑም በወቅቱ የነበሩ ሰዎችም አባላትም መጥቶ ያዩ እንደ እቅድ ይዞ ነበር። ክብርት ኮሚሽነር ቡርተም ወደ ኮሚሽኑ ከተቀላቀለችና መምራት ከጀመረች የታቀዱ ነገሮችን በአባላት ከኪሳቸው ካላቸው ነገር ተንቀሳቅሶ ይሄን ስራ ለመስራት ቤት ገንብቶ መስጠት ለኛ ትልቅ እንደ ሀገር በመንግስታችን የሚሰሩ ትልቅ ኩነት ነው። በአዲስ አበባ ከተማ ቤት ለሌላቸው ቤት ተገንብቶ ይሰጣል። እንደ ሳውላ ደግሞ አሁን እንደዚሁ ቤት ላጡት ደግሞ መንግስት አካላት ከኪሳቸው ሌላውን አስተባብሮ አቅም ሆኖ ቤት ገንብቶ እየሰጡ ናቸው። ይሄ ለኛ ትልቅ ትርጉም አለው። ፓርቲያችን መንግስታችን ብልጽግና ፓርቲ ሰው ተኮር ነው። ሰው የወደቀበትን ያለበትን ደርሶ የፈልጎ የማከም የማገገም የመርዳት ጉዳይ ነውና ትልቁ ከዚህ በዓል ጋር አሁን የትንሳኤ በዓል የስቅለት በዓልን ስናከብር ክርስቶስ ለሰዎች ልጆች ተዋርዶ መከራ ወስዶ ከመከራቸው ለማውጣት የተሰቃየበት በዓሉን አስመልክቶ እንደዚሁ የተሰቃዩትን ወደ ደስታ እንዲወጡ የማድረግ ሁነቱ ለኛ ከፍ ያለ ትርጉም አለ። ትልቅ አክብሮት አለን። ትልቅ ምስጋና አለን። እንደ ዞናችን እንደ ጎፋ ዞን የደቡብ ኢትዮጵያ ፖሊስ ኮሚሽንን በጣም ከልብ እናመሰግናለን። አጠቃላይ ከኃላፊዎች ከማስተባበር አጠቃላይ ማናጅመንቱ አባላት ስታፍ አባላት ያላቸውን ነገር አውጥቶ እንደዚህ ያለ በቀላሉ ከ180 ሺህ ብር በላይ የሚጠይቅ ጉዳይ የቤት ቁሳቁስን ጨምሮ በማሟላታቸው እጅግ ደስተኞች ነን። ለህዝባችንም ልዩ ትርጉም አለው። መንግስትንም በጣም እንዲያመሰግኑ አንድ ምክንያት ሆኗል። ይሄ ደግሞ የምድርም የሰማይም ስራ ስለሆነ እጅግ ደስተኞች ነን። በጣም ነው የምናመሰግነው። አዲስ ቤት የተገነባላቸው አቅመ ደካማ እናት ከዚህ ቀደም ዝናብና ጎርፍ በሚያስገባበት ቤት ይኖር እንደነበረ ጠቅሶ በተደረገላቸው ድጋፍ ከእንግልት መትረፋቸውን ገልጸዋል። ቤትን ገንብቶ ከነ ቁሳቁስ ያስረከቡ እጆች አይጉደልባቸው ሲሉም ወይዘሮ ጻይቄ ካላ እገዛ ያደረጉ አካላትን መርቀዋል። በቦታው የማረሚያ ፖሊስ ኮሚሽነር ብርቱካን መንግስቱ፣ የጎፋ ዞን ምክትል አስተዳዳሪ አቶ ምናሴ ኤልያስ፣ የሳውላ ከተማ ከንቲባ ተወካይ አቶ አንተኔ አዳኔ፣ የኮሚሽኑ ማናጅመንት አባላት እንዲሁም የቁጼ ቀጠና ነዋሪዎች ተገኝተዋል። ተመልሰን ተገናኝተናል። ተመልካቾቻችን እንግዲህ የደቡብ ኢትዮጵያ ማረሚያ ፖሊስ ኮሚሽን መረጃዎቻችን ይህንን ይመስላሉ። እኔ ከእናንተ ጋር የቆየሁት ሳጅን ኤልያስ በዙ ነኝ። በሌላ ጊዜ በሌላ መረጃዎቻችን ተመልሰን እንገናኛለን። ስለተከታተላችሁ እናመሰግናለን።